የዛ አካባቢ ያለው ሙስሊም ነው ወንድሙ አጠገቡ ያለው ጉዱን ያየ ጉዱን የተሰማው በሃይማኖት የሚመለከተው ከ4 ኪሎ ያለው አቡነ ተክለ ሃይማኖት ነው። ዘመንበረ ተክለ ሃይማኖት ጋር የሚግባባው አብሮ የተገደለው ግን እዛው አልነጃሽ ከነበረው ሙስሊም ጋር ነው። የአክሱም ሙስሊምም የሚቀርበው ቅድስት ማርያም ያለው አባት ነው ይመስላል። ይሄ ዝም ለሶሻል ሚዲያ ላይ የምትጠራራው እሱ ሌላ ታሪክ ነው። የምር ለሰብአዊነት የምትኖሩ ቢሆን ኖሮ ወዲያው መግለጫ ታወጣለህ፣ ዲናውስ ታደርጋለህ፣ ኮንደመንት ታደርጋለህ። ማን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ አወጣች አላወጣችም? እስከዛሬ ተከታታልኩኝ አረሙኝ። መግለጫ አላወጣችም። ይሄ የእንትን ጉዳይ የገዳሙ ጉዳይ አልሰማው። ውጭ ያሉት እንትኖች ዩቲዩብ እየመጡ ያው አዝነናን እያሉ ነው። መግለጫ መውጣት አለባት። ለፖለቲካ አይደለም ማውጣት ያለባት በመርህ ላይ ስለሆነ ማለት ነው። ገዳማውያን ምን አግኝተ ነው እዛ አካባቢ ዘመነን ያገኘው ምሬ ወዳጆ ነው ያገኘው ማንን የመታው እስቲ ፈልግና አስከሬኖችን ፈልግ ብላችሁ መግለጫ አውጥቶ ለየትኛው ዓለም ነው? እናንተ ሞኖክሴ ማለት ሞተ ማለት ነው። ሞንክሳል እኮ ማንም ይምጣ ፈንጅ ቢፈነዳ ለምን ትፈራለህ? እቀበላለሁ ብላ አይደል እንዴ እዛ ውስጥ የገባው? ለማንኛውም አንድ መረጃ ወደ ሁለት መረጃ ኢንፋክት አዲስ አበባ የመከላከያ ሚኒስቴር አካባቢ ያለው መረጃ ልስጣችሁ። ፈንጅ ማምከን የሚባል በመከላከያ ሚኒስቴር ስር ፈንጅ ማምከን የዲማይኒንግ ዲፓርትመንት አለ። ዲፓርትመንት በጀት አለው፣ የውጭ በጀት አለው፣ በዶላር የሚንቀሳቀስ ነው። እዛ ያሉ ስታፎች ወደ ውጭ ምናምን ይሄዳሉ ለትሬኒንግ አውሮፓ ምናምን ነው የሚሄዱት። የዲማይኒንግ ሜጀር ጀነራል ታደሰ ማን የሚባለው አሞሎ ታደሰ አመሎ ወይ አመሎ ነው የሚባለው የሲዳማ ተወላጁ ታውቁታላችሁ። የስምጥ ሸለቆ ምናምን ታጋዮች ምናምን ነበር የድሮ እና እኔም እንደሆነ አላቅም የሲዳማ ህዝብና የትግራይ ህዝብ በጣም ብዙ ቁርኝት አላቸው። ብዙ ሂስቶሪክ ብዙ ነገር አላቸው እንደ ህዝብ ካያናቸው። ይሄ ሰውዬ የት አባቱ እንዳደገ አይታወቅም። ጥላቻው ለትግራይ ያለው ጥላቻ ለየት ይላል። በኃይለኛ ነው ለየት የሚለው ሚዲያ ላይ የሚነገርም አይነገርም። ዝም ብዬ ልለፈው ግን መከላከያ እንዴት እንደሚጫወትበት ይሄ ሰው ሜጀር ጀነራል ነው፣ ግን ቦታ የሰጡት የሌፍትናንት ኮሎኔል ቦታ ነው። ይሄ የዲማይኒንግ የሚባል ፈንጅ ማምከን ምናምን ትንሽዬ ነገር ነው። ኤንጂኦ ስላለ ገንዘብ ተብሎ የተለያዩ የኢትዮጵያ አካባቢ ጦርነት የተካሄደባቸው አካባቢዎች ፈንጅ ማምከን ነው እየሄዱ ኤንጂኦዎች አሉ ገንዘብ እየከፈሉ በባለሙያዎች ፈንጁን ማምከን ማለት ነው። ክፍሉ ብርሃኑ ጁላ ለዚህ ክፍል ላይ ሌተናል ኮሎኔል ማዕረግ ነው መመደብ የነበረበት፣ ትንሽዬ ነው። ምንድነው የመደበው? ሜጀር ጀነራል መደበበት። ሰውየው የት ይጣለው? ቦታ የለውም ሰውየው ቦታ የለውም። እና አሁን ወደ ትግራይ ኤንጂኦዎች ያው ከባድ ጦርነት የተካሄደበት ትግራይ ነው። ለክርክር የሚቀርብ አይደለም። የት ይላኩ? የውጭ ኤንጂኦዎች መጥተው 6-7 ኤንጂኦዎች መጡ ከአውሮፓና የት እናድርግ ኢትዮጵያ ብዙ ጦርነት አስተናግዳለችና የት አካባቢ ስታፍ እንመድብ ምናምን ሄደው ሲሉ ትግራይ እንዳትመድቡ አላቸው። ትግራይ እንዳይመደብ ተመልከቱ። እነዚህ ሰዎች አሁን አይደለም የተባለው እኮ አምና ካቻምና ትግራይ እንዳትመድብ የለም በቃ አስፈልግም ተብሎ እንዴ ትልቅ ጦርነት የተካሄደው ዛሬ እንዴ ይሄ ሁላ ቦምብ የፈነዳው ዛሬ እንዴ ሄደን እንስራ እንጂ አይ የለም ምናምን ወደ አፋር ሄዱ ይላቸዋል። በስንት ድርድር እነሱ አንሰራም ወደ ትግራይ ማንሄድ ከሆነ ትልቁ ጦርነት ዓለም ያውቀው ጦርነት የትግራይ ጦርነት ነው። ወደ ትግራይ ጦርነት ማስፈቅዱልን ከሆነ ትግራይ ሄደን ዲማይኒንግ ያው ፈንጅ ማምከን ማስፈቅዱልን ከሆነ በጀታችን ይዘን እንመልሳለን ወደ አገራችን እንመልሳለን ሲሏቸው እሺ ነው ተብሎ የተወሰናቸው ወደ አፋር የተወሰናቸው ወደ ትግራይ ተባለ። ወደ ትግራይ 3 ተመደቡ። አንደኛው ኤችአይ የሚባል የመቀለ ዙሪያ የተመደበ ነው። ኤችአይ የፈንጅ ማምከን ነው። ሌላ ማግ የሚባል ነው። ይሄ ኤችአይ መቀለ ዙሪያ ነው። ማግ የሚባለው አክሱም ነው። አክሱም፣ አድዋ፣ ተንቤን፣ አብያ አዲ አካባቢ ነው የተመደበው። ዲፒሲ የሚባል ደግሞ ዲፒሲ የሚባል ሽረ እንዳስላሴና አካባቢ ወደ አዲያቦ አካባቢ ነው የተመደበው። ከዛ ሎካል ደግሞ አለ ኢትዮጵያውያን ሆኖ ሎካል ኤንጂኦዎች አሉ በዲማይኒንግ ሙያተኞች የኢትዮጵያ መከላከያ ሰራዊት አባላት የነበሩ በፈንጅ ማምከን ምናምን ተሞክሮ ያላቸውና ሰርቲፋይድ የሆኑ ኤንጂኦዎች አሉ። ኤፒኤስኤስ የሚባልና ዩዲኤስ የሚባሉ አሉ ሎካል። ይሄም ወደ ትግራይ ነው የተመደቡት። ምንድነው አሁን ውጡ እየተባለ ነው። ውጡ በቃ ሌላ ጦርነት ልናካሄድ ስለሆነ ውጡ። ከራሳቸው የሰማነው ነው። እነዚህ ገንዘብ አታባክኑ፣ ሌላ ጦርነት ልናካሄድ ነው ውጡ እየተባሉ ነው። እነዚህ ሌላ ራሳቸው የነገሩን ነው። ይሄ እነዚህ ተቋማት ራሳቸው የነገሩን ነው። ምን አይነት መንግስት ነው ብለው በምሬት ነው የነገሩን ነው። ሌላ ሜጀር ጀነራል ኃይለ ማርያም የሚባል ኮሌጅ ታውቃላችሁ፣ ወደ ሆለታ ገነት
ወለታ ገነት ቀየሩት አሉ ስሙን። ወለታ ገነት የሜጀር ጀነራል አንድ የቀረው አንድ ለእናቱ የነበረው ስሙ ከነስሙ ብቸኛ ቀርቷቸው የነበረው ቅርስ መለስ የሚባል መለስ አካዳሚ መለስ ምናምን እያሉ አፍሪካ ምናምን እያል ቀያየሩ የሜጀር ጀነራል ኃይለማርያም እሱንም ቀየሩት። ከመከላከያ ምንጮች የነገሩን ነው። ምን እንደሆነ አይታወቅም። መከላከያ እንደ ድሮ አይደለም፣ ውስጡ በጣም ከባድ ነው አሉን። መቀየሩ ራሱ በጣም ብዙ ሰው ተቃወመ። መከላከያ አካባቢ ለምን እንደሚቀየረው ኃይለማርያም የመሰለ ሰው ይሄ ይበዛበታል ወይ የሚል እና ቀየሩት። ባለፈው ተቀይሮ በሱ ላይ ነው የጻፉበት የሆነ ስም ሰጡት። ከዛ በኋላ ንፋስ መጥቶ አስወገደው እና የኑሮ የመጀመሪያ የነበረው ኃይለማርያም የሚለው ሸፍን ተባለ እንደገና እንደ አዲስ በአውሎ ንፋስ መጥቶ እንትን ሲያደርገው ማለት ነው። ጠቅላላ እውቀት ነው ዝም ብለን የብልጽግና ድንጋጤ ጉዳይ እንንገራችሁ። ብልጽግና ያለበት ሁኔታ ሰው አላችሁ። ብልጽግና አካባቢ ካድሬ ከፍተኛ ካድሬዎች ማለት ይሄ ኮልኮሌ በየክፍለ ከተማ ቀበሌ ያለው አይደለም፣ ከፍተኛ አካባቢ ያሉት ምክንያቱም እነሱ ናቸው ብዙ ነገር ላይ ተጨማልቆ ያሉት እና የዶላር ምንዛሬ ከሚቀጥለው ሳምንት በኋላ በጣም በከፍተኛ ደረጃ ይጨምራል እየተባለ ነው። ብሮቻቸውን ገንዘባቸውን እያስተላለፉ ወደ ዘመድ አዝማድ ምናምን ቆጢን ያለው ትራንዛክሽኑ አብይ የተወሰኑትን ይከታተላቸው ይሆናል፣ ግን የአብዛኛው ላይ ይከታተለው ይችላል። በከፍተኛ ደረጃ የምንዛሬ ይሄ ኦንላይን የሚዘዋወረው ገንዘብ ትራንስፈር ምናምን በጣም ጨምሯል። የዶላር ምንዛሬ ወደ ዱባይ ምናምን አካባቢ በትልቅ ገንዘብ እየተመነዘረ ነው። በትልቁ አንድ ሰው 10 ሚሊዮን ሰጥ መነዘርኩትለት አለኝ አንድ ወዳጅ ከዱባይ። ያን ጀነራል ገንዘብ ነው። 10 ሚሊዮን ብር ትንሽ ነች ነገሩ። 10 ሚሊዮን ብር ትንሽ ነች፣ ግን 1 ሚሊዮን እና ደፍረ ሰጠው። አይ በደላላ ነው። እኔ አላቆም ጀነራሉ ግን በሚዲያ ለሁለታችን የሚያቀን ሰው ነበር። እንደ እንትን ሆኖ እንደ ዋስትና እሱን ወስደን 10 ሚሊዮን ትናረኩት በዶላር ሰጠኝ። እኔ ዶላር ሰጠውት አስቀምጥኩለት የሆነ ቦታ አስገባልኝ አለ። ወደ ውጭ ነው ያስገባለት፣ ወደ ኢትዮጵያ ወደ ውጭ አስገባልኝ አለ። 10 ሚሊዮን ግን እዛው ኢትዮጵያ ምድር ላይ እንትን አደረኩት አለ። ሌሎችም አሉ እና ፈልግልኝ፣ ሌላ ፈልግልኝ፣ ለጓደኛ ፈልግልኝ ይላቸዋል። ለጓደኛ ብር የሚመነዘር ማለት ነው። ዝም ብሎ በትንሽ ብር ሳይሆን ተለቅ ተለቅ ብሎ እና በቀጥታ ያለው ብዙ ከ3 4 5 የተቀነጫጨበ ሳይሆን ከአንድ ሰው በቀጥታ በትልቅ ብር ማለት ነው። ገንዘብ የማሸሽ ስራ እየሰሩ ነው። ቋሚ ንብረትም የውክልና ጉዳይ አለ። የቋሚ ንብረት በውክልና ማስተላለፍ ጉዳይ ትግራይ ተከልክሏል። ካልሰማችሁ የትግራይ ፕሬዚደንት ደብረጽዮን ወደ ስልጣን ከመጣ በኋላ በውክልና መሸጥ ቆሟል። በውክልና መሸጥ ትግራይ ውስጥ እነማ ከነ ጌታቸው ጋር ጌታቸው በውክልና ነው ቤቱን ሸጦ ሄደው ውክልና የለም። አዲስ አበባ ከሄደ በኋላ በውክልና ቀድሞ ነው የሸጠው። ሳሞራ ዩኑስም ትልቁ ፎቁ በውክልና ነው የሸጠው በውክልና እና ሌሎችም በጣም ብዙ መሬት መቀለ እገሌ ሸጠ ሲባል ተአምር ነው። መቼ ነው እስከዚህ ሲዘረፍ የትግራይ መንግስት ሲባል ማን አለ? ያ መንግስት ሲባል ጌታቸው ነው። ጌታቸው ደግሞ የዚህ ሁላ ዘራፊ ተባባሪ ሆኖ ምናልባት ማስተባባሪ ሆኖ እስከዛሬ ነበር ማለት ነው። እገሌ ሸጠ፣ እገሌ እንደዚህ ያደረገ፣ እገሌ አዘዋወረ። አሁን በውክልና መሸጥ አሁን አዲስ አበባ ሆኖ ሰው ሽጥልኝ ብለው ነበር የሚልኩት። እሱን አስቆመታል። መቆም በቃ ራስ መተህ ትሸጣለህ ተባለ። ራስ በአካል ለየት ይላል። አዲስ አበባ አሁን በውክልና ማስተላለፍ ምናምን አሁን ይሰራል። ሰው ውክልና ያስተላለፍ ነው በውክልና ለመሸሽ ነው። ለመሸሽ ዝግጅት ላይ ያለ የብልጽግና ካድሬ ሁላ ነው።